ሰላም ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? አይኑ እንደጠፋ ይገባኛል። መቼም ተረዱኛላችሁ። የልጅ እናት ስትሆኑ በዛ ላይ ስራ ክላስ ብቻችሁን ሆናችሁ ስታሳድጉ ትንሽ ከበድ ይላል እና ትንሽ ቢዚ ነበርኩኝ። ቪዲዮም ሰርቼ ለመልቀቅ ምንም አይነት ሞራል አልነበረኝም። በጣም ላይ ከስራ መጣው ይደክመኛል። ጠዋት ነው የምንወጣው ምናምን ተያይዘን ነው ከልጄ ጋር የምንገባው እና ትንሽ ይከብዳል እና ዛሬ ጀስት እስኪ ዝም ብዬ ቪዲዮ ልቅረጽላችሁ ብዬ ነውና ቺክን ለመስራት አስቤ ነበር አክቹሊ። እና ለመስራት ያሰብኩት የነበረው በድንች ነው። የታጠበ ድንች እንደዚህ በስላይስ ትቆርጡታላችሁ። በጣም አታወፍሩት። በጣም የምታወፍሩት ከሆነ አይበስልምና እንደዚህ በስላይስ ትቆርጡታላችሁ ማለት ነው። ያው ዛሬ ትንሽ ለየት የሚያደርገው ይሄንን ቺክን ስሰራ የራሴን ሬሲፒ ነው የተጠቀምኩት። ከየትኛውም ማለት ከየትም ቪዲዮ ላይ አላየውም። አክቹሊ ሌሎቻችሁ ልታውቁት ትችላላችሁ ይሄን ሬሲፒ። ስዊድንም ወር ደግሞ ሌላም ሀገር ላይ ያላችሁ ሰዎች ማለት ነው። ምንም አልተጠቀምኩም። ጀስት ቁንዶ በርበሬ አልነበረኝም እና በሱ ፋንታ ኮረሪማ ተጠቀምኩኝ፣ ነጭ ሽንኩርትና ትንሽ ጨው አድርጌ ነው የሰራሁት። አክቹሊ ይሄ ምግብ ለራሴ አይደለም የሰራሁት፣ ግን ያው ቪዲዮ በዛውም ልቅረጽበት ብዬ ነውና እስኪ እናቶች ማለት በጣም በቃ ላይ ግን ያደነኳችሁ ብቻችሁን እናት ሆናችሁ የምትኖሩ ማለት የምታሳድጉ ልጆቻችሁን እንዴት ነው አንድ ልጅ ያረጋችሁት ያላችሁ? ጠዋት ወጥቶ ማታ መግባቱን ከዛ ደግሞ ማታ መታችሁ ቤት ውስጥ ኦፍ ኮርስ አንድ ለራስም ቢሆን ይከብዳል መሰራራት ምናምን። ቤት በየቀኑ መጸዳት ሰመር ሲሆን ደግሞ ቤቱ ቶሎ ቶሎ ነው የሚቆሽሸውና እንዴት አርጋችሁ ነው አንድ ላይ ያረጋችሁት? ሲያንንም ማማክሩኝ እንሰራላችሁ የምትፈልጉ ቪዲዮዎችንም ሪኮመንድ አድርጉኝ። ከዚህ በኋላ ግን በአዲስ ኮንተንት ነው የምመጣላችሁ። በፀጉር ቅባት ብቻ ሳይሆን በምግብ አዘገጃጀት ዴይሊ ቭሎግ በመስራት ነው የምመጣላችሁና አበረታቱኝ። ሰብስክራይብ አድርጉ ቻናሌን። ማለት ምንም አትጎዱም ሰብስክራይብ ብታደርጉ። ያው እንደዚህ አዝጋችኋለሁ እየበጣው ቪዲዮ እና እስኪ ለማንኛውም ተከታተሉት ቀጣይ ያለውን ፕሮግረስ ማለት ነው። እዚህ ጋር የተጠቀምኩት 2 የዶሮ እግር ብቻ ነውና በሎሚ ዘብዝፌው ነበር። በጣም አጥቤዋለሁ። ኢቭን በዝንጅብል ፓውደር ራሱ አጥቤዋለሁ። እኔ ጣዕሙ ደስ አይለኝም በደንብ ካልታጠበና ያው በደንብ አጥቤዋለሁ እንደምታዩት። ከዛ የቀመምኩት የዶሮ የራሱ የሆነ ቅመም አለ አይደለ? እሱን ነጭ ሽንኩርት፣ ኮረሪማና ዘይት፣ ጨው ነው የተጠቀምኩት። ሌላ ምንም አይነት የተለየ ነገር አልተጠቀምኩም እውነት ለመናገር። ያው ምሰራውም ለኔ ስላልሆነ እሱን ታዛቢ በማድረግ ትንሽ ነው የተጠቀምኩት። ያው ቅመም ታውቃላችሁ አንዳንድ ጊዜ ለጨጓራም ጠንቅ ስለሆነ ማለት ነውና እስኪ ከዚህ በኋላ ያለውን ቪዲዮ ተከታተሉ። ወዳችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ስለምታዩልኝም በጣም የማመሰግነው። በጣም እውነት ለመናገር 310 ሰብስክራይብ ደርሰናል። አይ ሆፕ ወደ 500 እንደምንገባ እና ቪዲዮን ተከታተሉ እዩልኝ። በአዲስ ኮንተንት እመጣላችኋለሁ።
እዚህ ጋር የተጠቀምኩት ዱቄት መጠቀም ስላልፈለኩኝ የበቆሎ ዱቄት የተጠቀምኩት። አክቹሊ ዊፕ ክሬም ቢኖር ሞር ምንድነው ስሙ ድንቹን ክሬሚ ያደርግልናል። ግን አስከ ቻትጂፒቲን ስጠይቀው ወይ የበቆሎ ዱቄት ወይ ፍርኖ ዱቄት ተጠቀሚ ያለኝና እኔ የነበረኝ የበቆሎ ዱቄት ስለነበር የበቆሎ ዱቄት አንድ ከግማሽና ወተት የተጠቀምኩት። ወተቱን በዛ አድርጋችሁ ከዛ ክሬሚ ይሆንላችኋል። ቺዝ ከመጠቀም ይሄን መጠቀም ይሻላል ብዬ አስባለሁ። ያው መቼም ቺዝ ቅባት ብቻ ነው ያው የሚያወፍር ነገር ነው የሚኖረው። ከድንቹ ጋር ደግሞ ሌላ ሁለት ፋትና ካርብ ማለት ነውና ያን ከመጠቀም ብዬ ነውና ጀስት በጥብጣችሁ መጨመር ነው። ድንቹ ላይ ሞላ ብታረጉት ሞር ይመረጣል። እኔ ትንሽ አነሳ አድርጌዋለሁ። መጨረሻ ላይ ቪዲዮውን ታዩታላችሁ። ድንቹ ሲወጣ ትንሽ አንሱታል። ወተት ግን ያው በነጋታው ጨምሬ መክተት አይቀርም ትንሽ ደቂቃ ከመበላቱ በፊት። ግን ቆንጆ ነው የሆነው ድንቹ እና እንግዲህ ቪዲዮውን ተከታታዩት ውዶቼ። ድንቹ ደርሶ ስለነበረ ድንቹን አወጣሁት። እንደምታዩት ከስር ትንሽ የመያዝ ባህሪም ስላሳየኝ ስለነበረ አወጣሁት ማለት ነው። ጀስት ይሄ የራሴ ሬሲፒ ነው። የማንንም ሬሲፒ አልተከተልኩም፣ ግን ትወዱታላችሁ ሞክሩትና ማለት ነው። አሪፍ ሆኖልኛል። እንግዲህ እዚህ ጋርም ደግሞ ዶሬን ሳወጣው ትንሽ ያለ መብሰል አይነት ነገር ሲያሳየኝ መልሼ ከትቼዋለሁ ማለት ነው። ያው መልሼ ከትቼዋለሁ ማለት ነው። እና ሰብስክራይብ አድርጉኝ። ወዳችኋለሁ።